ስለ ሀብት ከተነገሩ የሚገርሙ አባባሎች ውስጥ አንዱ ሀብት የማታየው ነው። ሀብት ከምናየው ነገር ለመለካት እንሞክራለን። ምክንያቱም ከፊት ለፊታችን ያለው መረጃ ብዙ ስለሆነ የባንክ ሂሳባችንን ወይም ደግሞ የስራዎቻችንን የገቢ መገለጫ ማየት አንችልም። ስለዚህ ውጭኛውን መገለጫ ላይ ተሞክረን ፋይናንሻዊ ስኬትን እንለካለን። ይህንም የምንለካበት መንገዶች በመኪናዎቻችን፣ ቤቶች ወይም ደግሞ የኢንስታግራም ፎቶዎቻችን በማሳየት ሀብታችንን እናሳያለን። ዘመናዊ ካፒታሊዝም ትርፋማ ኢንዱስትሪ እንዲያደርጉ ድረስ ጎበዝ ሰዎች ያጭበረብሩታል። ነገር ግን እውነት ሀብት የማይታይ መሆኑ ነው። ሀብት ያልተገዙ ጥሩ መኪናዎች ናቸው። ሀብት ያልተገዙ የአልማዝ ፈርጦች፣ ያልተደረጉ የእጅ ሰዓቶች፣ ያልተለበሱ ውድ ልብሶች፣ ሀብት ወደምታያቸው ነገሮች ያልተለወጡ ገንዘባዊ ጥሬ ሀብቶች ናቸው። ዘፋኟ ሪሃና በአንድ ወቅት እጅግ ብዙ ገንዘብ ካወጣች በኋላ ሙሉ በሙሉ ባዶ እጇን ልትቀር ነበር። እናም የፋይናንስ አማካሪዋ ከዛ እንዲህም ብሏታል። አማካሪዋ ሲመልስ ገንዘብሽ ነገሮች ላይ ካዋልሽ ከገንዘብሽ ጋር ሳይሆን ከነገሮች ጋር ትቀሪያለሽ ብሎ ገልጾላት ነበር። ልትስቁ ትችላላችሁ፣ መሳቅ መብታችሁ ነው። ግን መልሱ አዎ ነው። ሰዎች ይህንን ሊነግሯችሁ ይገባል። ብዙ ሰው ሚሊዮነር መሆን እፈልጋለሁ ሲል ምናልባት በትክክል ማለት የፈለገው 1 ሚሊዮን ማውጣት እፈልጋለሁ እያለ ነው። ወይም ደግሞ የ1 ሚሊዮን ነገሮችን ብዙ ነገሮችን መግዛት እፈልጋለሁ። ይህ ደግሞ በግልጽ የሚሊዮነር ትርጉም ተቃራኒ ነው። ይህ ግራ የሚያጋባ ሊሆን ይችላል። በባለጸጋና በባለ ሀብት መካከል ያለውን ልዩነት ስንገልጽ መጠንቀቅ አለብን። እጅግ በጣም አስፈላጊው ነገር ልዩነቱን አለማወቃችን ነው። ባለ ሀብት የተጣራ ገቢ ያለው ሰው ነው። $100,000 መኪና የሚነዳ ሰው ባለ ሀብት ነው ማለት እንችላለን። ምክንያቱም ምንም እንኳን መኪናው በብድር ቢገዛም ወርሃዊ ክፍያ ለመቻል የሆነ የገቢ መጠን ሊኖረው ያስፈልጋል። በትላልቅ ቤቶች የሚኖሩ ሰዎችም በተመሳሳይ ባለ ሀብት ናቸው ልንል እንችላለን። ነገር ግን ራሳችንን ለማሳወቅ ብዙ ጊዜ ከባድ ይሆናል። ባለጸግነት ግን የተደበቀ ነው። ገቢው የሚጠፋ አይደለም። ባለጸግነት የሆኑ ነገሮችን ላለመግዛት የተወሰነ ምርጫ ነው። ዋጋው ምርጫዎቻችንን የጊዜ ነፃነትና እድገት በመስጠት ላይ የተመሰረተ ነው። ባለጸግነት ዋጋው ምርጫዎችንና የተለያዩ የጊዜ ነፃነት ያለው እና ደግሞ እድገት በመስጠት ላይ የተመሰረተ ነው። ዛሬ ከምትገዛው ይልቅ ወደፊት የሆነ ቀን ብዙ እንድትገዛ የሚያስችለው ማለት ነው። ባለጸግነት ማለት አንድን መግዛት የፈለከውን ዕቃ ለምን ያህል ጊዜ መግዛት ትችላለህ የሚለው ነው። አንድ ዕቃን 2 ጊዜ መግዛት ትችላለህ፣ 3 ጊዜ መግዛት ትችላለህ። የዛን ጊዜ አንተ ባለጸጋ ነህ ማለት ነው። ይህም እንዴት ነው ብለህ ከጠየቀኝ አሜሪካ ውስጥ በተደረገ አንድ ጥናት ሰዎች አካላዊ እንቅስቃሴ በማድረግ የሚያቃጥሉትን የካሎሪ መጠን በ4 እጥፍ ከፍ አድርገው እንደሚገመቱ ውጤት ተገኝቷል። ስለዚህ ያቃጠሉትን ካሎሪ ለማካካስ በአማካኝ ያቃጠሉትን ያህል 2 እጥፍ ያህል ይመገባሉ። እውነታው ብዙ መብላት ክብደት ለመቀነስ የተደረገው ከፍተኛው የአካላዊ እንቅስቃሴ ዋጋ ያጣል ማለት ነው። ይህም ብዙዎቻችን የምናደርገው ነው። አካላዊ እንቅስቃሴ ልክ ባለሀብት እንደመሆን ነው። ስራውን ሰርቻለሁ እናም አሁን ጥሩ ምግብ መብላት ይገባኛል ብለህ እንድታስብ ያደርጋል። ባለጸግነት ግን የማካካሻ ምግብን ትተ የተጠራቀመውን ካሎሪን ማቃጠል ነው። የማካካሻ ምግቡን ተትቶ የተጠራቀመውን ካሎሪን ማቃጠል ነው። ከባድ ነው። ራስን መግዛት ይጠይቃል። ነገር ግን ማድረግ በምትችለውና ልታደርገው በመረጥከው መካከል ልዩነት ይፈጠራል። ለብዙዎቻችን ችግር የሆነው ባለሀብት አርአያዎቻችን ማግኘት ቀላል መሆኑ ነው። ባለጸጋዎችን ማግኘት ግን በጣም ከባድ ነው። ምክንያቱም በመርህ ደረጃ ስኬታቸው በጣም የተደበቀ ስለሆነ። ይህም ቢሆን ነገሮች ላይ ብዙ ገንዘብ የሚያጠፋ ባለጸጋ ሰዎችም አሉ። በዚህም ጊዜ የምናየው ባለጸግነትን ሳይሆን ሀብታምነታቸውን ነው። ለመግዛት የመረጥካቸው መኪናዎችን እናያለን። እንዲሁም ልጆቻቸው የሚልኩባቸው የመረጧቸው ትምህርት ቤቶችን ልናይ እንችላለን። ቁጠባዎችን፣ የጡረታ ሂሳባቸውን ወይም ደግሞ የኢንቨስትመንት ድርሻዎቻቸውን ግን አናይም። ብዙ የማያዋጡ ባይሆንም ኖሮ ሊገዟቸው የሚችሏቸውን ቤቶች ሳይሆን የገዟቸውን ቤቶች እናያለን። የዚህ አደገኛው ነገር ብዙ ሰው ከምር ሀብታም መሆን ይፈልጋል የሚለው ሐሳብ ነው። ሀብታም መሆን ነፃነትን፣ በራስ መተማመንንና ጊዜ ማግኘትን ይፈልጋል። እነዚህን የሚሰጥህ ደግሞ ያጠራቀምከው ወይም ደግሞ ያስቀመጥከው ወይም ደግሞ ፍላጎትህን ቀንሰ የሚያስፈልግህን ነገር መጥነ ስትገዛ ያለው የነበረ ወይም ደግሞ ያወጣው
ያስቀመጥከው ገንዘብ ነው። ነገር ግን ገንዘብ ማግኘት ማለት ገንዘብን ማጥፋት እንደሆነ በውስጣችን በደንብ ተቀርጿል። ለዚህም ነው የተለያዩ ፋሽኖች ሲመጡ የተለያዩ ነገሮች ራሳችንን ለማሳየት ካለን የበለጠ ወጪያችንን የምናበዛው። ይህ ደግሞ ሀብታም ለመሆን የማይታይ እንቅፋት ሆኖ ስለማናዩ ከእርሱ ለመማር ከባድ ነው። ሰዎች ኮርጀው ለመማር ጎበዞች ናቸው። ነገር ግን የሀብት ድብቃዊ ተፈጥሮ ሌሎችን ለመኮረጅና ከጉዞቻቸው ለመማር በጣም ከባድ ያደርጓል። እዚህ ጋር ስለ ሮላንድ ሬድ ትንሽ ልንገራችሁ። ለብዙ ሰዎች የፋይናንሻል አርአያ ነው። በዋና የመገናኛ ብዙሃን በጣም ጀግኗል። በማህበራዊ ሚዲያዎች አድናቆት ተችሮታል። በህይወት ሳለ ለማንም ሰው አርአያ ምሳሌ አልነበረም። ምክንያቱም ለሚያውቁት እንኳን የሀብቱን እያንዳንዷን ሳንቲም አትታይም ነበር። የታላላቅ ደራሲያን ስራዎች ማንበብ ማይኖር ኖሮ መጽሐፍ መማር ምን ያህል ከባድ እንደሚሆን አስቡት። የሚያነሳሳን ማን ይሆናል? የምታደንቁት ማን ይሆናል? የማንን ስኬታማ ስልቶች ትከተላላችሁ? አስቀድሞ ከባድ የነበረው በጣም ከባድ ያደርገዋል። ከማይታየው ነገር ለመማር በጣም ከባድ ነው። ለዚህም ነው ለብዙ ሰዎች ሀብትን መገንባት በጣም ከባድ የሆነው። ዓለም ምስኪን በሚመስሉ ግን እውነተኛ ሀብታም በሆኑ በብድር በዕዳ ላይ የሚኖሩ ግን ሀብታም የሚመስሉ ሰዎች የተሞላች ናት። እናም በፍጥነት የሌሎችን ሰዎች ስኬት ስንገመግም እና የራሳችንን ግቦች ስናስቀምጥ በአእምሯችን ይህንን እናስተውላለን። ሀብት ለምትፈልጉት የምታወጡት ካልሆነ እንግዲያውም ጠቀሜታው ምንድነው ካላችሁኝ ገንዘብ መቆጠብ እንደሚገባ ነው። ገንዘብ መቆጠብ ደግሞ ምን እንደሆነ ከጠየቃችሁኝ በምትችሉት አቅም ወጪያችሁን ዝቅተኛ ማድረግ ነው። ገንዘብ ቆጥቡ፣ ጊዜያችሁን ቆጥሩ። መቆጣጠር የምትችሉትን ነገር ብቻ የምትፈልጓቸውን ነገሮች ያሳኩላችኋል። እንዲሁም ምን ያህል ገንዘብ እንዳላችሁ ለሰዎች ለማሳየት ገንዘብን ማዋል ያነሰ ገንዘብ እንዲኖራችሁ እንደሚያደርግ ፈጣኑና ደሃ የምትሆኑበት ፈጣኑ መንገድ ነው። Subscribe.